በጣም የሚገርማችሁ መጽሐፍ ሲናገር ምን እንደሚለው ለእስራኤል መንገዱን ለባሪያው ለሙሴም አደራረጉን አሳየ መንገድ እንደዚህ ያሳየ ነው ይሄው በዚህ ጋር ሲሉ መንገዱን ይስቱታል። እኔ ባወጣሁት መንገድ ባሰመርኩት በኔ ፕሪንሲፕል በሰጣሁት ሕግ ከኔ ጋር አብራችሁ ኑሩ ስል እምቢ ይላሉ አለ። ታዲያ እኔ በምሰራው በዚህ በኩል ካልሆነ በእናንተ ስራ ወደ እረፍት መግባት አትችሉም፣ በእልከኝነታችሁ አትችሉም መግባት። ታዲያ በቃ ዘጋሁት። ይሄንን የሚያክል ታላቅ ሕዝብ፣ ይሄንን ሁሉ ተአምር የተመለከተ ሕዝብ፣ በእግዚአብሔር እጅ ላይ ብዙ ምልክት እያየ የኖረ ሕዝብ ከነዓን አልገባም። ዋስትናቸው አልነበረም። የሚደረገውን ተአምር እምቢ አሉ። አክፋፉት። አንከተልህም አንተን አሉት እግዚአብሔርን። እኔን ካልፈለጋችሁኝ መጀመሪያም እኔ ነኝ እኮ ትገባላችሁ አልኩት። ታቃዩ ነው። ወደ እረፍቴ ከቶ አይገቡም ብዬ በቁጣዬ ማልኩ። አስቆጥተውኝ ነው አለ። በእውነት ነው የምላችሁ እንደ እግዚአብሔር ያለ ማንም የለም። ይሄን ህዝብ ሰብስቦ ነው አይደለም ሙሴ ልጆቻቸውንም ሰብስቦ በዚያ ከነዓን በር ላይ ያለ ትልቅ ተራራ ላይ ቆሞ ከነዓን በዚህ በኩል ይታዩ፣ ህዝበ እስራኤል በዚህ በኩል አለ። እግዚአብሔር ሙሴን አትገባም ባለበት ሰዓት ላይ ሙሴ ቆመና ለእስራኤል እንደዚህ አለ። ይሹሩን ሆይ፣ ይሹሩን የእስራኤል የቁልምጫ መጠሪያው የፍቅር ስማቸው ይሹሩን ሆይ። እስራኤል በሙሉ ሙሴ ሊመርቃቸው ስለሆነ እጃቸውን ከልባቸው ጋር አንስተው ነው የሚሰሙት። ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እርሱ የረድኤት ጋሻን የከፍተኛነትም ሰይፍ ነው። ጠላቶችህ ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። እስራኤልም ተማምኖ ያዕቆብም ተዘልሎ በእግዚአብሔር ለዘላለም ይኖራል። ሙሴ ይሄንን ብሎ ነው የጨረሰው። እንደ እግዚአብሔር ያለ ማንም የለም። አውቀዋለሁ ምድረ በዳውን፣ አውቀዋለሁ ፈርዖንን፣ አውቀዋለሁ ከእናንተ ጋር መኖርን አለ። እንደ እግዚአብሔር ያለ የለም ማንም። ክብር ለእግዚአብሔር ይሁን። አያችሁ፣ እንደ እግዚአብሔር የሚወደኝ የለም። እንደ እግዚአብሔር የሚሸከመኝ የለም። እንደ እግዚአብሔር የሚታገሰኝ የለም። እንደ እግዚአብሔር የሚንከባከብ፣ እንደ እግዚአብሔር የሚጋርድ፣ እንደ እግዚአብሔር የሚጠብቅ፣ እንደ እግዚአብሔር አዳኝ የለም። ውሸት ነው ሌላው። ያለውን የሚያደርግ እግዚአብሔር ብቻ ነው። ተናግሯል፣ ያደርጋል። ወደ እረፍቴ አስገባለሁ ብሎ እግዚአብሔር ከተናገረ ወደ እረፍቱ ያስገባል። ክብር ለእግዚአብሔር ይሁን።